መጥገብ ነው። ማጠጣት መርካት በጎ ነገር መልሶ ለራስ ነው የሚሆነው። እዛ ነው ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስን ጠርቶ ምንድነው ያለው? ልጄ ሆይ ይሄ የሚባለው ኃጢአት ካሰብከው እንዳትናገረው፣ ከተናገርከው እንዳታደርገው፣ ካደረግከው እንዳትደግመው ብሎታል ወገኖች። ምክንያቱም መጨረሻው የሚያምረው ምን ጊዜ መልካም ነገር ብቻ ስለሆነ። ፍጻሜያችንን ለማወቅ ደግሞ ግድ ኑረን መጨረስ የለብን። ነገ መልካም እንዲሆን ዛሬ መልካም መሆን አለብን። ሽምግልናችን ያማረ እንዲሆን የለመለመ እንዲሆን ዛሬን መልካም መሆን አለብን። እግዚአብሔር ሁላችንም በቸርነቱ ይርዳል። እግዚአብሔርን ስናምን ለበጎ ስራ እንተጋለን። ይሄ ብቻ አይደለም፣ ማስተዋል ያበዛል። በእግዚአብሔር ማመን ክፍሉ ነው የሚለው የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይዘን። እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ስለዚህ ሰዎች ማስተዋል የሚችሉት እግዚአብሔርን ሲያምኑ ብቻ ነው። ማስተዋል ምንድን ነው? ከሚታየው ይልቅ ዘልቆ መመልከት ነው አይደል? ከሚሰማው ይልቅ ዘልቆ መረዳት፣ ማዳመጥ፣ ይሄ ማስተዋል። ማስተዋል ውስጡ እውነት ስላለው የማይደክም ነው፣ የማይዝል ነው። በማስተዋል ብዙ ፈተናዎች አይደገሙም ወገኖች። መከራዎቻችን የሚደገሙት ዛሬ የጣለን እንቅፋት ነገ ደግሞ ከፊት ቀድሞ የሚጥለን የሚደጋገመው በምንድን ነው ካለን ባለማስተዋል ነው። በማስተዋል የማይፈተን የአራተኛ ክፍል ተማሪ፣ በማስተዋል የማይማር አንድ ተማሪ ምናልባት ክፍሉንም መምህሩንም በሚቀጥለው ዓመት ሊደግመው ይችላል። የመከራው መምህር የሚደገመው የመከራው ክፍል የሚደገመው ወገኖች ባለማስተዋል። ማስተዋል የተዋረደውን ከከበረው ነገር መለየት መቻል። ምንድን ነው የከበረው ወገኖች? የትኛው ነው የሚያሳርፈን? ስለ ፖለቲካ ማውራት ነው? ስለ ኑሮ ውድነት ማውራት? የትኛው ነው እረፍት የሚሰማን ወገኖች? የከበረው የእግዚአብሔር ቃል። ይህ ጉባኤ እንደው ቀላል ጉባኤ እንዳይመስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ ብለን ከጀመርንበት ጊዜ ጀምሮ የሥላሴ ዙፋን የሚዘረጋበት፣ ቅዱሳን መላእክት ክንፋቸውን ዘርግተው ረበው የሚቆሙበት ትልቅ ጉባኤ ነው። እኛ ስለ ቆላው ዝም ብለን ለማጥናት አልተሰበሰብንም። እንደው ሙያቸውን እየናቅን አይደለም፣ ግን ይሄ የከበረ ማዕድ ነው። ይህንን ማዕድ እግዚአብሔር ስላዘጋጀልን ስሙ የተመሰገነ ነው። ባጭሩ ማስተዋል የማየት አቅም ነው። ነገን የሚመለከት ችሎታ ነው ማስተዋል። ስለዚህ ወገኖች አስተውሉ። በትዳራችሁ አስተውሉ፣ በስራችሁ አስተውሉ፣ ከሰዎች ጋር ባላችሁ ግንኙነት አስተውሉ። ጌታ መጽሐፍ ቅዱስ ላይ ብዙ ጊዜ በምሳሌ ይናገር ነበር እና ደቀ መዛሙርቱ ለምንድን ነው በምሳሌ የምትናገረው አሉት። አይ ለእናንተ የእግዚአብሔርን መንግሥት ማወቅ ተፈቅዶላቸዋል፣ ተሰጥቷቸው፣ እነሱ ግን እየሰሙ ስለማያስተውሉ እያዩ ስለማይመለከቱ በምስጢር ይነገራቸዋል ብሎ መልሶላቸዋል። አያችሁ፣ የእግዚአብሔር ቃል እንኳን የሚጸንንብን ምስጢሩ ሩቅ የሚሆንብን የማናስተውል ከሆነ ነው። የላይ ሰዎች ከሆነን ነው። በማስተዋል የላይ ኑሮ እኮ ይከበራል። የላይ ፍቅር፣ የላይ ህብረት፣ የላይ አንድነት፣ የላይ መስማት፣ የላይ ማየት፣ እሱ ሁሉ ቀብሩን የሚያገኘው በማስተዋል ነው ወገናችን። ፈላስፋዎችን ፈላስፋ የምንለው ለምን ይመስላችኋል? መንፈሳዊውም ፈላስፋ ስጋዊውም ፈላስፋ ያስባለበት ምክንያት እኛ ንቀነው አልፈነው የምንሄደውን ነገር እነሱ አስተውለው ስለሚያዩ ነው። ሌላ ነገር አይደለም። ስለዚህ በማስተዋል ለመኖር ማንን ማመን ያስፈልጋል? እግዚአብሔርን ማመን ያስፈልጋል። እሱ በቸርነቱ ይርዳል። ይሄ ብቻ አይደለም፣ እግዚአብሔርን ማመን ለጸሎት ይረዳል። ክፍሉ ነው የሚለው እግዚአብሔርንም የሚፈልግ እንዳለ ያይዘን። እግዚአብሔርን መፈለግ ማለት ምን ማለት ነው? ጸሎት እኮ ነው። የእግዚአብሔር ፊቱ ይርባቸዋል። ገጸ ምሕረቱ፣ የምህረት ፊቱ፣ የቸርነት ፊቱ ይርባቸዋል ወገኖች። እግዚአብሔርን የማያምኑ ሰዎች አይፈልጉትም። ለምን? ችግራቸውን በስጋ ብልሃት፣ በስጋ ማስተዋልና ጥበብ ብቻ ማለፍ የሚችሉ ይመስላቸዋል። ስለዚህ የጸሎት ሕይወት የላቸው። ግን ጉልበት የማያልፈው ችግር አለ። ገንዘብ የማያልፈው ችግር አለ ወገኖች። ሐኪሞች እንኳን ተረባርበው የማይፈቱት እኮ ህመም አለ። ተጨንቀን ታመን በህመም ተነክሰን ሆስፒታል ሄደን ኧረ ምንም የለብሽም ተብለን አናውቅ። ይህንን ክፍተት ማን ነው መሙላት የሚችለው?
ይህንን ጎዶሎ ማን ነው መጠገድ የሚችለው ወገኖች? እግዚአብሔር። ለሰው የማንናገረውን በውስጣችን የምናብላለውን የልባችንን እንፋሎት መፈወስ ማከም የሚችል እግዚአብሔር ብቻ። ስለዚህ ትሑት ሆኖ መጸለይ ያስፈልጋል። አዎ ጸሎት ደካማው ሁሉን የሚችል ውስኑም በሁሉ ቦታ እንዲገኝ የሚያደርግ መንፈሳዊ ጥበብ ነው። ጸሎት የእግዚአብሔርን ክንድ ለረድኤት የሚያንቀሳቅስ። ሩቅ ያለውን ወገናችሁን ማገዝ ትፈልጋላችሁ? እግዚአብሔር ተንበርከኩ። ስንንበረከክ ችግር ሁሉ ይንበረከካል። አጋንንት የሚንበረከከው እኛ ስንንበረከክ፣ ህመማችን ችግራችን የሚንበረከከው አቅሙን የሚያጣው እኛ ስንንበረከክ። አንድ ወታደር የተኮሰው ጥይት ኢላማውን የሚያገኘው እኮ በርከክ ሲል ነው አይደል? እኛም በርከክ ስንል ችግሮች ሁሉ ይፈታሉ። እንደውም አንድ ዝነኛ አባባል አለ፣ በችግራችንና በመፍትሄው መካከል ያለው ርቀት ከጉልበታችን እስከ መሬት ድረስ ነው ይባላል። ብዙ ችግሮች እኮ በርከክ ስንል የሚፈቱ ናቸው። ችግሩኛ እንጸልይ አትለምኑምና ለእናንተ አይሆንም ተብሎ እኮ ነው የተጻፈ። አትለምኑምና እግዚአብሔር ለምን ዝም የሚል ይመስላችሁ? ልክ በማዕበሉ ውስጥ በምትናወጥ መርከብ ውስጥ ጌታ ተኝቶ ዝም እንዳለ ዛሬም በችግራችን ውስጥ ለምንድን ነው ዝም የሚል? በሀገር ጉዳይ፣ በቤተ ክርስቲያን ጉዳይ እግዚአብሔርን ሁሉ እያወቀ እያየ ለምን ዝም ይላል? ዝም የሚልበት ምክንያት እኛ በእምነት ወደ እሱ እስክንጮህ ድረስ ነው። እርዳን፣ ማዕበሉ ከኛ አቅም በላይ ነው፣ ችግሩ ከኛ ችሎታ በላይ ነው፣ ስለዚህ እርዳን ብለን በእምነት እስክንጮህ ድረስ እግዚአብሔር ዝም ይላል። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ብለዋል ሰለስቱ ምዕት። ስለዚህ ተባብሮ መጮህ ነው ወገኖች። አንዳንድ ይሉንታ የማያውቅ እኮ ጩኸት አለ። በቃ ይሉንታ የማያውቅ እርዳኝ የሚል ፈጣን መልስ እፈልጋለሁ የሚል ከባድ የሆነ እኮ የጸሎት ጩኸት አለ። እኛም ብንሆን እንዲህ አይነት የጸሎት ትዝታዎች አሉ። እንዲጸልየን የተሰማንበት ትዝታዎች አሉ። ሁሌ እኮ እንደዛ ብንጸልይ እንሰማ ነበር ወገኖች። በሀገራችን ጦርነት፣ ረሃብ ሲነሳ የቀደሙ አባቶቻችን ከፍ ያለ ተራራ ላይ ወጥተው ቤተ ክርስቲያንም ሄደው እግዚኦ መሐረነ ክርስቶስ ሲሉ ጥይቱ ይቆም ነበረ፣ ረሃቡ ይወገር ነበር ወገኖች። ዛሬ ግን መጠቋቆም ነው የያዝነው። እኔ ነኝ ተጠያቂው ስለማንል፣ የዚህ ችግሩ ኃላፊነቱን የሚወስደው ከሌ ነው ስለምን ችግሩ እየቀጠለ ነው። ለጸሎት ይረዳል። ስድስተኛው ፍጻሜን ያሳምራል ክፍሉ ነው የሚለው መዝሙረ ዳዊት መዝሙር 52 ቁጥር 5 ላይ እግዚአብሔር የግብዞችን አጥንቶች በትኗልና ይላል። አጥንት ከተበተነ እኮ በቃ አለቀ ወገኖች። እግዚአብሔር የለሾችም ምናልባት ሊጀምሩ ይችላሉ፣ ግን መጨረስ አይችሉም። ሊነሱ ይችላሉ፣ መፈጸም ግን አይችሉም። እግዚአብሔር አጥንትን ስለሚበትን መድረሻን ስለሚያሳጣ ይቀጣል እኮ እግዚአብሔር ወገኖች። እንደውም በሌላ ቦታ ምን ይላል? ክፉዎች ግን ይላል መዝሙረ ዳዊት መዝሙር 1 ላይ ክፉዎች ግን እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። አንድ ትቢያ ንፋስ እስኪወስደው ድረስ አድራሻ አለው አይደል? ቦታ ይዛል፣ ስፍራ ይዛል። ንፋስ ከወሰደው በኋላ አድራሻ የለውም፣ የት እንደሚወድቅ አይታወቅም። የክፉዎች መጨረሻም ልክ እንደዛው ነው ወገኖች። አጥንትን የሚበትን አምላክ፣ መድረሻን የሚያሳጣ አምላክ ነው እግዚአብሔር። ካላመን ነው በሱ ካልተደገፍን ፍጻሜ አያምርም። የጅማሬም የፍጻሜም ባለቤት እግዚአብሔር ሲረዳን ነው ወገኖች ያሰብነውን መከወን የምንችል። ይሄ ብቻ አይደለም፣ ከስጋት ያድናል። በዚያ የሚያስፈራ ሳይኖር እጅግ ፈሩ ነው የሚለው። እግዚአብሔር የለሾች ፈሪዎች ናቸው፣ ድንጉጦች ናቸው። ደግሞ የሚፈሩት እኮ የሚያስፈራ ነገር ሳይኖር፣ ምክንያቱም ልበ ሙሉነት እርግጠኝነት ከውስጣቸው ስለሚወሰድባቸው የገዛ ጥላቸው እንኳን ሳይቀር ያስፈራቸዋል፣ ኮሽታ ያስደነግጣቸዋል። በእግዚአብሔር የሚያምን ግን ልበ ሙሉ ነው። ጻድቅ እንደ አንበሳ ይኖራል ተብሎ እኮ ተጽፏል። አንበሳውን ማንን ይፈራል? አረማመዱ እርምጃው ራሱ እኮ ያስታውቃል ወገኖች። እንዲህ አይነት ልበ ሙሉነት የሚመጣው ግን እግዚአብሔርን ከማመን እግዚአብሔርን ከማመን መጽሐፍ ቅዱስ ከ360 በላይ አትፍሩ፣ አትፍራ፣ አትፍሪ እያለ ይናገራል። ለምን? ፈሪ ስለማይሰርክም። ዳዊትም በሌላ ቦታ ሰራዊት ቢሰፍርብኝ ልቤ አይፈራም። ሰራዊት ያስደነግጥ እንኳን ሰፍሮብን እርምጃው ራሱ እኮ የሰራዊት ያስደነግጣል። ሸዋ ሸዋ እያለ ጥይታቸው ሲጮህ ያስደነግጣል። የሚያስፈራው የማያስፈራን በማን ስናምን ነው? እግዚአብሔር ስናምን።
እግዚአብሔር ስናምን። በሌላም ቦታ በሞት ጥላ መካከል እንኳን በሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል ወገኖች። ተገቢ የሆነ ፍርሃት አለ፣ እግዚአብሔርን መፍራት። ተገቢ ያልሆነ ፍርሃት ግን የሚያጠቃን እግዚአብሔር የለሾች ከሆንን ነው ወገኖች። ይሄ ብቻ አይደለም፣ ከማፈር ያድናል። ከማፈር ክፍሉ ነው የሚለው እግዚአብሔር ንቋቸዋልና አሳፈርካቸው። እግዚአብሔር እንደሆነ በክብሩ የሚገለጥበት ጊዜ አለ ወገኖች። ፀሐይን በልብሳችን መጋረድ እንደማንችለው ሁሉ የእግዚአብሔርን እውነት መሸፈን አንችልም። እግዚአብሔር በመንግስቱ አለ፣ በአንድነት በሶስትነቱ እግዚአብሔር በመለኮታዊ ክብሩ አለ። አንድ ቀን በክብሩ ይገለጣል። ያኔ እንዳናፍር በእውነት ማመን ያስፈልጋል። በዚህ አሁንም በደርጉ ዘመን ነው ይባላል እግዚአብሔር የለም ብሎ መካድ እንደው ዘመናዊነት ነበር። በአደባባይም እግዚአብሔር የለም ተብሎ ተክዷል። በእውነት አሁን ላለንበት ችግር እኔ እሱም ይመስለኛል። ምክንያቱም በአደባባይ የተሰራ ኃጢአት የአደባባይ ንስሐ ይፈልጋል። 50 ዓመት ሙሉ የተስፋ ዳቦ ነው እኛ ይበላል። እውነተኛውን በረከት ለመብላት ብሔራዊ ንስሐ ያስፈልጋል። እና በዛ ሰዓት አንድ ተሜን እግዚአብሔር የለም አለው። እግዚአብሔር የለሽ እውነትህን ነው አለው። አዎ አይ እንግዲያውስ እኔ እግዚአብሔር አለ ብዬ አምኜ ባይኖር እንኳን ችግር የለውም። አንተ ግን እግዚአብሔር የለም ብያልክ እግዚአብሔር ካለ ግን ወዮልህ፣ በክብሩ ሲገለጥ ግን ወዮልህ አለው። በዛ ጊዜ ደንግጦ ንስሐ ገባ ይባላል። በእውነት እኔ የለውም እግዚአብሔር የለም ከማለት እኔ የለውም ማለት ይቀላል። እሱ የፈጠራትን ፀሐይ እየሞቅን እሱ የፈጠራትን አየር እየሳብን እሱ በፈጠረው መሬት ላይ ቁመን እሱ የፈጠረውን ምግቦት እየበላን እግዚአብሔርን መካድ እኔ የለውም እንደማለት ነው ወገኖች። እግዚአብሔር ማስተዋሉን ይስጥ። ይሄ ብቻ አይደለም፣ ከግፍ ተግባር ያድናል። መዝሙረ ዳዊት አሁን መዝሙር 52 ቁጥር 4 ላይ ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? ምንድነው የማያውቁት? እግዚአብሔር መኖሩን። በእውነት ግፈኞች ናቸው እግዚአብሔር የለሾች። ግፍ ምንድን ነው? ያልበደሉልን መበደል ነው። ባልደረሱብን ሰዎች ላይ መድረስ፣ ይሄ ግፍ ይባላል። እኛ እኮ ግፈኞች እየሆንን ነው ብዙ ጊዜ አይደል? ያልበደሉንን ነው የምንበድላቸው። መቼ በብሉይ ኪዳን ጥርስ የሰበረ ጥርሱ ይሰበር ነው አይደል? ዓይን በዓይን ተብሏል፣ ደም በደም ተብሏል። በአዲስ ኪዳን ደግሞ ቀኝህን ቢመታ ግራህን ደግሞ ስጥ ነው የሚለው አይደል? እሺ አዲስ ኪዳኑን ተውት፣ የብሉይ ኪዳኑን እንኳን እኮ መጠበቅ እየከበድን ነው። ያልበደሉንን ነው። እግዚአብሔርን የማያምኑ ሰዎች ግፍ ይሰራሉ። በቤተ ክርስቲያን ላይ ግፍ ይሰራሉ። በምዕመናን ላይ ግፍ ይሰራሉ። ከዚህ ሁሉ ተግባር የሚያድነው እግዚአብሔርን ስናምን ብቻ ነው ወገኖች። በእውነት እግዚአብሔርን የማያምን ሰው የማይለመድ አውሬ ነው። አውሬ እንኳን እኮ ይለምዳል። ሩቅ ሀገር ሂደው አንበሳውን አላምደው አንበሳው ግንባር ላይ ፀጉር ነቅለው ፎቶ ሁሉ አንስተው የሚመጡ አሉ። አውሬ እንኳን ይለምዳል። ሰው የማይለመድ አውሬ እግዚአብሔርን ከካደ ነው ወገኖች። ከዚህ ያድነን መድኃኔዓለም። ይሄ ብቻ አይደለም፣ በመጨረሻ ለመፍትሄ ይፈልጋል። እግዚአብሔርን የሚያምስ ለመፍትሄ ክፍሉ ነው የሚለው መድኃኒትን ከጽዮን ለእስራኤል ማንም በሰጠ። ጽዮን የእግዚአብሔር ከተማ ናት፣ የዳዊት ከተማ ናት። ስለዚህ ከብዙ ከተማዎች ብዙ መድኃኒቶች ሊገኙ ይችላሉ። ግን እውነተኛ መድኃኒት ከየት ይገኛል እያለ ከጽዮን ከቤተ ክርስቲያን። እውነተኛ መፍትሄ የሚገኘው ከምዕመናን እግዚአብሔርን ከሚያምኑ ሰዎች ነው ወገኖች። እግዚአብሔርን የማያምኑ ሰዎች እንኳን ሳይቀሩ ለስራቸው ይሁን ለትዳራቸው፣ ለአንዳንድ ተግባራቸው የሚፈልጉት እኮ በእግዚአብሔር የሚያምኑት ነው። እግዚአብሔር የለሾችን እንኳን ሳይቀር ይፈራሉ። ይሄ አልጫ አልጫ የሚለውን ዓለም በወንጌል ማጣፈጥ የምንችለው፣ የጨለመውን ዓለም በወንጌል ብርሃን ሆነን ማብራት የምንችለው እግዚአብሔርን ስናምን። ስለዚህ የእግዚአብሔርን ሕልውና አጥብቆ መያዝ ይገባል። በእውነት ሌላው ይካድ ጠግቦ ነው። ብዙ እንደው ተሳክቶለት አግኝቶ ሊሆን ይችላል። እኛ ያለ እግዚአብሔር ያለ እግዚአብሔር እንኳን መራራው ጣፋጭ የማይጣፍጠን ህዝቦች እኮ ነው። እስከ ዛሬ መርፌ እንኳን መስራት የማንችል፣ እስከ ዛሬ በበሬ የምናርስ እግዚአብሔርን ክደን ምን ልንሆን? የኢትዮጵያ ተስፋዋ እግዚአብሔር። ኢትዮጵያ አበጽሕ እደዊሃ ኀበ እግዚአብሔር። ኢትዮጵያ እጆቿን ወደ ምዕራባውያን ወደ እግዚአብሔር ትዘረጋለች። ተስፋዋ ከሱ ዘንድ ነውና። ዛሬ ችግሩ እግዚአብሔርን ተካ ነው፣ በወሬ ተካ ነው፣ በፖለቲካ ተካ ነው እንጂ እግዚአብሔር ለኢትዮጵያውያን እጅግ ቅርብ የሆነ አምላክ ነው። ስራውንም እንደው በትረካ ብቻ አይደለም የምናውቀው፣
በእያንዳንዱ ጓዳ ውስጥ እግዚአብሔር የሰራውን ስራ እናውቃለን። ነገሮች ቅርብ ነው እሱ፣ እኛ ግን አላውቅም። በትንሹ ጊዜያችን የመከረን ያስተማረን አምላክ እግዚአብሔር ስሙ የተመሰገነ ይሁን።